እስቲ አንድ ጥያቄ ልጠይቅ። ጠንክሮ መስራት ሁሌም የተሻለ ውጤት ያመጣል? ምናልባት መልሱ አይመጣም ሊሆን ይችላል። በዛሬው ገለጻችን የምናየው ይሄንን ነው። ጠንክሮ ከመስራት ይልቅ በብልጠት መስራት ማለት ምን ማለት ነው? እንዴት ነው ይሄን የሚያቋርጥ ድካም ወደ ውጤታማ ስትራቴጂ መቀየር የሚቻለው? እስቲ አብረን እንየው። ለብዙዎቻችን ትምህርት ማለት እኮ ትግል ነው አይደል? ያ የማያቋርጥ ድካም፣ ጭንቀት፣ የቱ እንደሚያህል ብለፉ በቂ ውጤት ያመጣው አይደለም የሚለው ስሜት በጣም የተለመደ ነው። እንግዲህ የስሜት የሚያውቁት ከሆነ ተስፋ የሚያስቆርጥ ቢሆንም መፍትሄ ግን አለው። ይህንን አዙሪት እንዴት መስበር እንደሚቻል ነው ዛሬ የምናየው። እሺ፣ እንግዲያው የዛሬው ጉዟችን ይሄን ይመስላል። መጀመሪያ ላይ ከጉዟችን ትግል እንሳለን። ከዛ አዲስ ነገር ወደ ተገኘበት የግኝት ምዕራፍ እንሻገራለን። በመቀጠል በብልጠት ማጥናት የሚለውን ነገር በተግባር እናየዋለን። ከዛ ደግሞ ስለ እረፍትና ጉልበት እናወራለን። ይሄ ሁሉ እንዴት ወደ ስኬት እንደሚያደርስ ካየን በኋላ በመጨረሻ አንድ ወሳኝ መልእክት ይኖራል። ክፍል 1 ትግሉ። አዎ፣ በጫና መጨናነቅ እና መድከም። ታሪኩ የሚጀምረው እዚህ ጋር ነው። ለብዙዎቻችን በሚያውቀን በዛ ስሜት በትምህርት ጫና ውስጥ የመስመጥ፣ የመድከም እና ተስፋ የመቁረጥ ስሜት። እስቲ ያስቡት። ሌሊቱ አልፏል፣ ክፍሉ ጨልሟል፣ ዙሪያ ገባው በመጽሐፍ ተቆሏል። መሀል ላይ ደግሞ በድካም የተዝለፈለፈ አንድ ተማሪ አለ። ይህ ምስል የብዙዎቻችን እውነታ ነው። በጣም ብዙ ሰዓት እናለፋለን፣ ውጤቱ ግን ያን ያህል ነው። አዎ፣ ዙሪያ ገባው በወረቀትና በመጽሐፍ ተዝረከርኳል። ይህ የተዝረከረከረ ነገር የክፍሉን ሁኔታ ብቻ አይደለም የሚያሳየው፣ የአእምሮንም መውጠር ነው። የአእምሮንም መዝረክረክረክ ነው የሚያሳየው። እንደዚህ አይነት ቦታ ላይ እንዴት ነው ትኩረት የሚኖረው? ጭንቀትን ከመጨመር ውጪ ምንም አያደርግም። ከሁሉም በላይ ከባዱ ግን ይሄ ስሜት ነው። ያን ሁሉ ጥረት አድርገው ያን ሁሉ ለፍተው ውጤት ግን የለም። ተስፋ ያስቆርጣል። ልክ በአንድ ቦታ እንደተቸነከሩ። ምንም ያህል ቢሞክሩ ወደፊት አንድ እርምጃ ማራመድ ያቃተውት አይነት ስሜት። ክፍል 2 ግኝቱ፣ የተስፋ ጭላንጭል እና ልክ ነው። ሁሉም ነገር እንደዛ ተስፋ አስቆራጭ ሆኖ አይቀጥልም። ታሪካችን አሁን ወደሚገርም የለውጥ ነጥብ እየተሸጋገረ ነው። አዲስ ነገር የታየበት ቅጽበት። እናም አንድ ቀን ተማሪው እንዲሁ ስልኩን እያየ ድንገት አንድ የተለየ ነገር ያያል። በስርዓት የተደራጁ ንጹህ፣ አይምሮን የሚያረጋጉ የጥናት ቦታዎች፣ የሌሎች ተማሪዎች ምስሎች። በቃ ያኔ ነው አንድ ትልቅ ጥያቄ አእምሮ ውስጥ የመጣው። ምናልባት ችግሩ የጥረት ማነስ ሳይሆን የአፕሮች ስህተት ቢሆንስ? እናም ይህ ንጽጽር ወሳኝ ነው። በአንድ በኩል ጠንክሮ መስራት የሚለው አስተሳሰብ አለ። ውጤቱስ ሁከት፣ ድካም፣ ትንሽ ለማረፍ ሲሞክሩ እንኳን የሚሰማ የጥፋተኝነት ስሜት። በሌላ በኩል ደግሞ በብልጠት መስራት አለ። እዚህ ጋር ደግሞ ግልጽነት፣ ጉልበት እና ሚዛናዊነት እናገኛለን። አያችሁ አይደል? ለውጡ ሙሉ በሙሉ የአስተሳሰብ ለውጥ ነው። ክፍል 3 ብልህ ጥናት፣ አዲሱ የመሳሪያ ስብስብ። እሺ፣ ጥሩ። ይሄ አዲስ አስተሳሰብ በጣም ደስ ይላል። ግን ወደ ተግባር እንዴት ነው የሚቀየረው? እስቲ እንግዲህ ይሄ ተማሪ የጥናት ልምዱን ለመቀየር የተጠቀመባቸውን ተግባራዊ እርምጃዎች እንመልከት። እንግዲህ 4 መሰረታዊ እርምጃዎች ናቸው የለውጡ መሰረት የሆኑት። የመጀመሪያው ንጹህ የጥናት ቦታ መፍጠር ነው። በጣም ቀላል ግን ወሳኝ። ሁለተኛ፣ ጊዜን በአግባቡ ለመጠቀም ሰዓት ቆጣሪ መጠቀም። ከዛ ደግሞ እንደ አክቲቭ ሪኮል ያሉ አዲስ ቴክኒኮችን መለማመድ። በመጨረሻም የዘመኑን ቴክኖሎጂ አርቲፊሻል ኢንቴሊጀንስን እንደ ረዳት መጠቀም። እሺ፣ አክቲቭ ሪኮል ምንድን ነው? በቀላሉ አእምሮን በንቃት ማሰራት ማለት ነው። ዝም ብሎ አንድን ነገር ደጋግሞ ማንበብ፣ ይሄ ፓሲቭ ወይም ቴኒስክሪ መማር ነው። መረጃው ለጊዜው ይቆይ ይሆናል። አክቲቭ ሪኮል ግን መጽሐፉን ዘግይቶ እሺ አሁን ያነበብኩት ነገር ምንድን ነው ብሎ ራሱን መጠየቅ ነው። መልሱን ከአእምሮ ለማውጣት መሞከር። ይሄ በአንጎል ውስጥ ጠንካራ ግንኙነት ይፈጥራል።
መረጃው በቃ በደንብ ይቀረጻል፣ ለረጅም ጊዜም አይረሳም። ስለ አርቲፊሻል ኢንቴሊጀንስ እናወራ ደግሞ ይሄ እኮ ልክ የራስ የግል አስጠኝ እንደማግኘት ነው። በጣም ከባድና ውስብስብ የሚመስል ርዕስ አለ፣ በቀላሉ እንዲያብራራልን መጠየቅ እንችላለን። ወይም ደግሞ ረጅም ጽሑፍ ካለ ማጠቃለያ እንዲሰጠን ማድረግ ይቻላል። ይሄ መረጃን በተለየ መንገድ ለመረዳት በጣም ትልቅ እገዛ ነው የሚያደርግ። ክፍል 4 እረፍት እና ጉልበት። አዎ፣ ስውሩ ንጥረ ነገር። አሁን ወደ አንድ በጣም አስፈላጊ ግን ብዙ ጊዜ ወደምንረሳው ነጥብ ነው የምንመጣው። ብዙዎቻችን እረፍት ስናደርግ የጥፋተኝነት ስሜት ይሰማናል አይደል? ማጥናት ነበረብኝ የሚል ስሜት። ግን እውነቱ ፈጽሞ ሌላ ነው። እረፍት የሂደቱ በጣም ወሳኝ አካል ነው። ይህንን አባባል በደንብ እናስበት። እረፍት የምርታማነት ጠላት አይደለም፣ አስፈላጊ ንጥረ ነገር ነው። በቃ እረፍት ማለት ጊዜ ማባከን አይደለም፣ አእምሮ የተማረውን ነገር እንዲያደራጅ፣ እንዲያስተካክል እና ለአዲስ መረጃ እንዲዘጋጅ እድል መስጠት ነው። ልክ አንድ አትሌት ከጠንካራን ልምምድ በኋላ ጡንቻው እንዲያገግም እረፍት እንደሚያስፈልገው ሁሉ አእምሮም ለተሻለ ውጤት እረፍት ያስፈልገዋል። እናም ያስተሳሰብ ለውጡን ይህ ምስል በሚገባ ያሳያል። ተማሪው አሁን መናፈሻ ውስጥ በሰላም ያረፈ ነው። በፊት እዚህ ቦታ ላይ ሆኖ ወይኔ ማጥናት ነበረብኝ የሚል የጥፋተኝነት ስሜት ይበላው ነበር። አሁን ግን እረፍት ለስኬት ወሳኝ እንደሆነ ስለተረዳ ያለምንም የጥፋተኝነት ስሜት በሰላም ያርፋል። ልዩነቱ ይሄ ነው። ክፍል 5 ስኬት ከውጤት በላይ የሆነ ነገር። እሺ፣ የዚህ ሁሉ ለውጥ፣ የዚህ ሁሉ ጥረት ውጤቱ ምንድን ነው? ልንገራችሁ። ውጤቱ በትምህርት ውጤት ብቻ የተወሰነ አይደለም። ከዛ እጅግ የላቀ ውስጣዊ ለውጥ ነው። አዎ፣ ውጤቱ ይሄ ነው። A+፣ በጣም ከፍተኛ ውጤት። ይህ ውጤት የጥረቱ ማሳያ ነው፣ ምንም ጥርጥር የለውም። ነገር ግን እቺ ፊደል ከጀርባዋ አንድ ትልቅ ታሪክ ይዛለች። እውነተኛው ስኬት ይሄ ብቻ አይደለም። ነሳኙነቱ ይሄ ነው። ስኬት ማለት በጭንቀትና በሩጫ እየተሳደዱ የሚገኝ ነገር መሆኑ ቀርቷል። ይልቁንም በትክክለኛ አሰራርና በሚዛናዊነት የሚመጣ ሰላማዊ ውጤት ሆኗል። ዋናው ሽልማት ውጤቱ ብቻ ሳይሆን አብሮት የሚመጣው ያ የውስጥ ሰላምና በራስ መተማመን ነው። ክፍል 6 የመጨረሻ መልእክት። አሁን የሁላችንም ጊዜ ነው። ይህንን ታሪክ ካየን ከተማርን በኋላ መልእክቱን ወደ ራሳችን ሕይወት የምናመጣበት ጊዜ ነው። ስለዚህ የዛሬው ገለጻችን ዋና እና ቁልፍ መልእክት ይሄ ነው። በብልጠት መማር እንጂ በዝለት አይደለም። ጥረት በጣም አስፈላጊ ነው። ነገር ግን ያ ጥረት ትክክለኛ አቅጣጫ ከሌለው ውጤቱ ድካም ብቻ ነው። ብልጠት ያለው አቀራረብ ግን ድካምን ይቀንሳል፣ ውጤትን ደግሞ ይጨምራል። ይህንን ገለጻ ስንዘጋ ጥያቄው ወደ ሁላችንም ይመለሳል። ይህንን ሁሉ ዕውቀት ወደ ተግባር ለመለወጥ ዛሬውኑ ሊወሰድ የሚችል አንድ ትንሽ እርምጃ ምንድን ነው? ምናልባት የጥናት ቦታን ማጽዳት ሊሆን ይችላል፣ ወይስ የ5 ደቂቃ እውነተኛ የጥፋተኝነት ስሜት የሌለበት እረፍት መውሰድ? የትኛውም ቢሆን አንድ ነገር መረሳት የለበትም። ትልቁ ለውጥ ሁሌም የሚጀምረው ከአንዲት ትንሽ ግን ብልህ እርምጃ ነው።